እንደውም አንድ ቀን አባቴን ቲቪ ውስጥ ሰዎች እንዴት ነው ቲቪ ውስጥ የሚገቡት ብዬ ጠየቅኩት። ከዛ ምን አለኝ እሱ በደንብ በርትተሽ ከተማርሽ በትምህርትሽ ጎበዝ ከሆንሽ አንቺም ትገቢያለሽ አለኝ እና እውነት መስሎኝ ያን ቀን ነው በቃ በጣም ፍላጎት አደረብኝ በትምህርቴ ጎበዝ ለመሆን ቲቪ ውስጥ ገባለሁ ብዬ እና በቃ አሁን ለኢንተርቪው ምናምን ሲቀርብ እሱን ነገር አስታወስኩት። አባቴ ያለኝ ነገር ይሄው ሆኗል ብዬ እሱ ነገር በጣም ደስ ይለኛል። የቤተሰብሽ ስንተኛ ነሽ? እኔ ለቤተሰቤ የመጀመሪያ ልጅ ነኝ። ታናሾች አሉኝ ግን ብዙ ታናሾች አሉኝ እና ባኮ ነበር አንደኛ የወጣሁት ለመጀመሪያ ጊዜ። ከዛ እየቀጠልኩ እየተማርኩኝ ሄድኩ። አሁንም አባቴ በስራ ምክንያት ወደ ሌላ ቦታ ሄደ። ከሱ ጋር ነበር የምዞረው። እሱ ይቀየራል ብዙ ጊዜ አንድ ቦታ ሆኜ አልተማርኩኝም። እንደዛ እየተማርኩ እስከ 8ኛ ክፍል ነቀምት ተማርኩኝ። ነቀምት ሚኒስትሪ ሲፈተን ደግሞ ጥሩ ውጤት ስላለኝ ወደ አዳሪ ትምህርት ቤት መግባት ቻልኩኝ ማለት ነው። እና እስከ 8ኛ ያለኝ ነጥብም በጣም አሪፍ ነበር። እስከዛ ማጠና ነበር ግን አዳሪ ትምህርት ቤቱ ከገባውኝ በኋላ ነው በደንብ ማጥናት የጀመርኩት። እዛ ስራ ጫናም ስለሌለ ከሁሉም ቦታ በላይ የተመቸኝ እዛ ነው ለትምህርቱ። አባቴ የኔ ውጤት ሲያይ በጣም ነበር የተደሰተው። ምክንያቱም በጣም ለፍቷል። ምክንያቱም በሁሉም ነገር ሲረዳኝ ነበር። በሀሳብም የምጠይቀውን ነገር አይከለክለኝም። ማለት ከትምህርት ጋር የተያያዘ ነገር ቢቸገር እንኳን ለኔ ለማድረግ ወደ ኋላ አይልም። ተቸግሮ እንኳን ይረዳኛል። ስለዚህ በጣም ለፍቷል እሱም እኔ ብቻ አልነበርኩኝም። አሁን የምታዩት እኔም ብቻ ነው ግን እኔ እዚህ እንድደርስ ብዙ ሰዎች ረድተውኛል። በተለይ አባቴ መጽሐፎችን ይገዛልኛል፣ ያበረታታኛል። ሁሌ ደግሞ ጓደኛዬ መጽሐፌ ብቻ እንዲሆን ይነግረኛል። እሱ የነገረኝ ነገር ሳደርግ ነበር እዚህ የደረስኩት ማለት ነው። እና በጣም ስለለፋበት ዛሬ ደግሞ ውጤቱ እንደዚህ ሲሆን በጣም ደስ ብሎታል። 12ኛ ክፍል እኔ የተማርኩት